እኔን ከነከሱና ከተናደፉ ሰዎች ሰሞንኛው ደግሞ ተረኛ ብዙ ተረኞች አሉ። ተረኛ ሆነው የመጡት ዘወይንዬ ናቸው ወይም ሊቀ ትጉሃን ደረጀ ነጋሽ ናቸው። ስለዚህ አንድ ነገር እልሃለሁ እባክህ ታዬ ከኢትዮጵያ ሕዝብ ጋር በይቅርታ ታረቅ። ይሄ ብቻ ነው የሚያዋጣው። ይህ እንግዲህ ያለማወቅን የሚያሳይ ነው። በሌላ መልኩ ታዬ ቦጋለ ሲናገር እንግዲህ ከሞዓ ጋር ለማያያዝ ከፋኖ ጋር ለማያያዝ ሙከራዎችን አድርጓል። ፖለቲካ ግቡ እንደሳቸው ሀገር የሚያፈርስ እኩይ የሆነ እኛ ብቻ የሚል አይደል። ያሳዘንከው ይበቃል። ስርዓት ያልፋል ታዬ፣ ስርዓት ያልፋል። የአፄ ኃይለ ሥላሴ ስርዓት አልፏል። የደርግ ስርዓት አልፏል። የኢህአዴግ ስርዓት አልፏል። የብልጽግናም ስርዓት ያልፋል። ምናልባት ዶክተር አብይ ስልጣን ይሰጡኛል ብለህ ጓጉተህ ከሆነ መንገድ እየጠረክ ያለው ይሄ አይጠቅምህም። የብልጽግናና የቤተ ክህነት ሹመት የዶሮ እንቅልፍ ነው ወዳጅ። ሚሊዮነር ስለሆናችሁ አትበሉትም። ሚሊዮነር ስለሆናችሁ አትበሉትም። የቤተ ክርስቲያንም ሰዎች ገንዘብ ያከማቻችሁ ንብረት ያከማቻችሁ መነኮሳትና አንዳንድ ጳጳሳት አትበሉትም። አጠገባቸው የነበሩት አቡነ ከሌ 40 ሚሊዮን ብር አልሸጥም 45 ሚሊዮን ካልሆነ ቤቴን ሲሉ ሳይበሉ ሞተዋል። አትበሉትም። በዘመዶቻችሁ ስም ያደረጋችሁ የቤተ ክርስቲያንን ሀብት የምታወርሱ፣ የቤተ ክርስቲያንን ሀብት ለሌላ የምትሰጡ፣ የቤተ ክርስቲያንን ሀብት የገቢ ምንጭ አድርጋችሁ የተቸገረው መርዳት ሲገባችሁ፣ ተቋም አቋቁማችሁ ቤተ ክርስቲያንን ማገዝ ሲገባችሁ፣ ደሞዛችሁ አላንስ ብሎ፣ አበላችሁ አላንስ ብሎ፣ መኪናችሁ አላንስ ብሎ፣ ቤታችሁ አላንስ ብሎ እንደገና ሚሊዮነር የሆናችሁ ታዩታላችሁ እንጂ አትበሉትም። እግዚአብሔር ይፈርዳል። ነብይ አይደለሁም አዎ፣ ግን እላለሁ ያከማቻችሁትን አትበሉት። ጳጳስና መነኩሴ ምንም ብር ሊኖረው አይገባም። ምንም መነኮሰ ሞተ። አንዳንድ ባለሀብቶች ከአንዳንድ ባለስልጣናት ጋር በመመሳጠር ኢትዮጵያን ቦጦቦጧት፣ ኢትዮጵያን በሏት፣ ኢትዮጵያን ጋጧት። ይቺ ደሃ ሀገር ሰው ውሃ አጥቶ ተቸግሯል። ሰው ትራንስፖርት አጥቶ ተቸግሯል። ሰው ወር ከወር ለመድረስ ተቸግሯል። ሰው ሰላም አጥቶ ተቸግሯል። ሰው ወጥቶ መግባት ተቸግሯል። ኑሮ ውድነቱ አናቱ ላይ ዞሮበታል። የት እንደሚሄድ ግራ የገባው ህዝብ ላይ በሚሊዮን የሚቆጠር ብር ይበላል። በሚሊዮን የሚቆጠር ብር ይበላል። የሚመጥነንን ትልቁን ርዕስ ትልቁን አጀንዳ ትተን በስራ አስኪያጅ በተለያየ ነገር ሊያልቅ የሚገባቸውን ነገሮች እንደ አጀንዳ ይዘን መቁጠር አግባብነት የለውም። ቤተክርስቲያኑ ስላለው የሙስና አካሄድ፣ የምዝበራ አካሄድ ስር ነቀል ለውጥ ማምጣት ሲገባ እየሸፋፈኑ መሄድ አግባብነት የለውም። ስለ መስቀል አደባባይ ማስመለስ ጉዳይ አሳልፋችሁ የሰጣችሁትን መስቀል አደባባይ አሳልፋችሁ የሰጣችሁትን ጃን ሜዳ ስለማስመለስ ጉዳይ ቤተክርስቲያንን ከመስቀል ላይ ስለማስወረድ ጉዳይ፣ ክብሯ ህልውናዋን ማንነቷን ስለማስጠበቅ ጉዳይ፣ ስለ ባለጸጋዎች፣ ስለ ሚሊዮነሮች ጳጳሳትና መነኮሳት ጉዳይ። የክርስቶስ ሰላም ለሀገራችን፣ ቸርነቱ ለህዝባችን ይሁን። እንደምን ሰንብታችኋል? ይህ ደረጀ ዘወይንዬ ሚዲያ ነው። በሚዲያችን ሀገራዊ፣ ታሪካዊ፣ ሃይማኖታዊ፣ ባህላዊ፣ ወቅታዊ ጉዳዮችና ሌሎችም ይቀርባሉ። አብራችሁን በመሆናችሁ ታተርፋላችሁ። ለሌሎች በማካፈል ቤተሰባዊነትን ያጠናክሩ። መልካም ቆይታ ይሁንላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በእውነት ክርስቶስ በታላቅ ኃይል ሞትን ድል አድርጎ ተነስቷል። ሰይጣንንም አስሮታል፣ አዳምንም ነፃ አውጥቶታል። ከእንግዲህ በኋላ ደስታና ሰላም ሆነ። እንኳን አደረሳችሁ ለዚህ ለተቀደሰው ወር ወርሃ ግንቦት እናታችን እመቤታችን ቅድስት ድንግል ማርያም በሊባኖስ ተራራ የተወለደችበት ዮም ፍስሐ ኮነ በእንተ ልደቷ ለማርያም። ውድ የደረጀ ዘወይንዬ ሚዲያ ተከታታዮች እንደምን ሰንብታችኋል? ሰላም እግዚአብሔር ከእናንተ ጋር ይሁን። ዛሬ አንዳንድ ወቅታዊ ጉዳዮችን እናነሳለን። አንደኛ አሜሪካን ሀገር ስለተደረገው ሽልማት፣ እንደዚሁም ደግሞ የሕግ ባለሙያው ስላገኘው አዋርድ፣ እንደዚሁም ደግሞ ታዬ ቦጋለ በሀሌታ ሚዲያ ላይ ያቀረበውን ምላሽ፣ ሌላው ቅዱስ ሲኖዶስ ስብሰባን በተመለከተና ኢትዮጵያ ውስጥ በቢሊዮን የሚቆጠረውን የገንዘብ ዘረፋን በተመለከተ የምናየው ይሆናል። ይሄ ሀሳብ ለሌሎቹ እንዲዳረስ የእናንተ ድርሻ ሰብስክራይብ፣ ሼር እና ላይክ ማድረግ ነው። ከዛ አስቀድመን የቤት ችግር ያለባችሁ ቤት ያስፈልገኛል፣ ማረፊያ ያስፈልገኛል፣ ዞሮ ዞሮ ከቤት ኖሮ ከመሬት አይቀርምና ይህን ያሻችሁ ሰዎች ተቀዳሚ ምርጫችሁ ቴምር ሪል ስቴት እንዲሆን እየጋበዝን እስቲ ማስታወቂያውን ተመልክተን
እንመለስ። በአዲስ አበባ በአራቱም አቅጣጫ ላይ 8 ሳይቶችን ገንብተን አጠናቀን በቃላችን መሰረት ብዙዎችን የዘመናዊ ቤት ባለቤት አድርገናል። አሁን ደግሞ ጊዜው የእርስዎ ስለሆነ መኖሪያ ቤቶችን በቡልጋሪያ፣ በአዋሬ እንዲሁም በፒያሳ 100% ወይንም አንዴ ለምትከፍሉ የ30% ቅናሽ አድርገን ባለ 1 መኝታ 5.5 ሚሊዮን፣ ባለ 2 መኝታ 6.6 ሚሊዮን፣ ባለ 3 መኝታ 11 ሚሊዮን ብር አዘጋጅተናል። ቀስ በቀስ ለምትከፍሉ ከ1.6 ሚሊዮን ብር ቅድመ ክፍያ ጀምሮ በመክፈል ቀሪውን ግንባታውን እያዩ እምነቶን እኛ ላይ እየጣሉ በ15 ዙር የሚከፍሉበት አማራጭ አመቻችተናል። ቤቶን በ36 ወራት ውስጥ ጥንቅቅ አድርገን የምናስረክብ ሲሆን ቢያከራዩት የሚያዋጣ ቢሸጡት የሚያተርፉባቸው ናቸው። ለዲያስፖራ ደንበኞቻችን ያሉበት ሀገር ሆነው ክፍያ የሚከፍሉበት አማራጭ አመቻችተናል። ውሎንም እዛው ያሉበት ሀገር ሆነው በዲኤችኤል ልከንልዎት ወኪል ሳያስፈልግዎት ቤቶን መግዛት ይችላሉ። ለበለጠ መረጃ 0955 27 7474 ይደውሉ። እንግዲህ ከማስታወቂያው ተመልሰናል። መልካሙን ሁሉ ተመኝተናል። ዛሬ እንደ እግዚአብሔር አምላክ ቅዱስ ፈቃድ የምናነሳቸው ነጥቦች አንደኛ በሰሜን አሜሪካ እየተካሄደው የእውቅና መስጠት ሽልማት ነው። በአርቲስት ኩሪባቸው ወልደ ማርያም የሚመራው የኪነ ጥበብ ቡድን ባደረገው እንቅስቃሴ የተረሱትን የተዘነጉትን ወገኖቻችንን በተለያየ ዘርፍ ላይ ያሉትን አስቦ ሲሸልም ውሏል። ይሄ ታላቅ ነገር ነው። ይሄ እንግዲህ የኪነ ጥበቡን ዘርፍ ጥበብ በሰሜን አሜሪካ የሽልማት ድርጅት ያዘጋጀው ነው። ይህን በአርቲስት ኩሪባቸው አመለሸጋ በሆነችው የቤተክርስቲያናችን ልጅ በሆነችው ታላላቅ ስራን ገዳማት እንዲረዱ፣ አብያተ ክርስቲያናት እንዲታነጹ፣ በጌርጌሴኖን የአእምሮ ህሙማን መርጃ እንዲታገዙ የማታደርገው ጥረት የለም። አገልጋዮች እንዲበረቱ የማትሰራው ስራ የለም። በእሷና በሌሎች የኪነ ጥበብ ባለሙያዎች እንግዲህ ሰሞኑን ሰሜን አሜሪካ ላይ እነ ታማኝ በየነ፣ እነ ቴዎድሮስ ታደሰ ትላንት በዘፈን የምናውቃት ዛሬ ግን ራሷን ለቤተ ክርስቲያን ሰጥታ በዝማሬ የምትታወቀው ዘማሪት በዛወርቅ አስፋው ናት። ዘማሪት በዛወርቅ አስፋው አቡነ ሲኖዳን ገዳምንና ሌሎችንም በመርዳት ከኛ ጋር ቁጥር 8 የገዳማትን ታሪክ ስንሰራ አብራን ስታበረታን የነበረች እህታችን እንደገና ደግሞ አሁን መታ ፈራው የሚለው ዝማሬዋ ብዙዎችን ያስለቀሰ ነው። እንዲሁም 2 ዝማሬዎችን የዘመረች እህታችን አሁንም በአገልግሎት ላይ የምትገኝ በቨርጂኒያ ሐመረሮ ቅድስት ኪዳነ ምሕረት ቤተክርስቲያን በማገልገል ላይ ያለች እህታችን ናት። እሷና ሌሎችም በርካታ ሰዎች ተሸልመዋል። እንደዚህ በቁም መደጋገፍ ከሞቱ በኋላ ከማልቀስ ይልቅ በቁም መረዳዳት፣ እውቅና መስጠት፣ ስራቸውን መመስከር ታላቅ ስራ ነውና እና አርቲስት ኩሪባቸው ወልደ ማርያም የቤተ ክርስቲያናችን ታላቅ ስራ እየሰራች ያለችው በማስታወቂያውም በእርዳታውም በነፃ ቤተ ክርስቲያንን የምታገለግለው እህታችን ላደረገችው ነገር እጅግ እናመሰግናለን። በዛ የሽልማት መርሃ ግብር ላይ የኛም አስጎብኚ ድርጅት ተሸልሟል። ደረጀ ዘወይንዬ አስጎብኚ ድርጅትንም የምስክር ወረቀት ተሰጥቶናል። እግዚአብሔር ያክብርልን ብለናል። እኛ ምንም አልሰራንም። ከበጎ ነገር ጋር ከሚቆሙት ግን ሁልጊዜ አብረን እንቆማለንና ኩሪያችን፣ ኮካችን በርቺልን። በእውነት ላንቺ ትልቅ አክብሮት አለኝ። የምትሰሪያቸው በቅንነት ለሁሉም ቤተክርስቲያን አጥቢያዊነት ሳያጠቃሽ የምታደርጊው እንቅስቃሴ አክሮቶናልና አሁንም ሌሎች የተዘነጉ የተረሱ አስተዋሽ ያጡትን ማሰብ ትልቅ ነገር ነው። በዚህ አጋጣሚ በህመም ላይ ነው አስቡልን የተባለውን አርቲስት ቴዎድሮስ ታደሰን እግዚአብሔር ለምህረት ያብቃልን ብለን በጸሎት እናስበዋለን። በሁለተኛ የተካሄደው ደግሞ እጅግ አመለሸጋ በእውቀት የታገዘ የቴዎሎጂ ምሩቅ የሆነ የህግ ባለሙያ ጠበቃና አማካሪ መልካሙ ኦጎ አዋርድ ተሸልሟል። እኛ በታሰርንበት ሰዓት ሁልጊዜ ከጎናችን በነፃ የሚቆመው ስለ ኢትዮጵያ ዝም አንልም፣
ትውልድን ከግብረ ሰዶም እንታደግ ማህበር የህግ ክፍል ኃላፊ በመሆን ለረጅም ዓመታት ዋጋ የከፈለ ምክረ ሐሳብ ለሰላም ሚኒስቴር እንዲቀርብ ድርሻውን የተወጣ ታላቁ ወንድማችን በበርካታ በጎ ስራዎቹ ድሃ ተበደለ፣ ፍርድ ተጓደለ እያለ በነፃ ጥብቅና እየቆመ ለድሆች እንዲፈረድላቸው የሚያደርገው ወንድማችን እንደዚሁም ደግሞ ሰገል ዘኢትዮጵያ ላይ ታሪክ፣ ባህል፣ ፍልስፍና፣ ማንነት ላይ የሚሰራው ቦርድ መር ድርጅት ላይ አባል በመሆን ከህግም ከሙያውም ከእውቀቱም አኳያ የሚያግዘን ወንድማችን ሚያዝያ 27 ተሸለመ። መልኬ እንኳን ደስ አለ። መልከ መልካሙ ሰው የህግ ባለሙያው መልካሙ ኦጎ እንዲህ ይላል። የኢትዮጵያ የህግ ባለሙያዎች ማህበር የ60ኛ ዓመት መታሰቢያ ሽልማት ለአቶ መልካሙ ኦጎ በፍትህና የህግ በላይነት ላበረከቱት የላቀ አስተዋጽኦ ይህ አዋርድ ተሰጥቷቸዋል። ሚያዝያ 27 2018 ዓ.ም እንደዚሁም ሰርተፍኬትም ተሰጥቷቸዋል። የእውቅናና የምስጋና የምስክር ወረቀት ለህግ ባለሙያችን ለአጋራችን ከጎናችን ለሚቆመው ለጋዜጠኛ ነጋሽ በዳዳ፣ ለኔ፣ ለመምህር ሲሳይ አዳነና ለሌሎችም እየቆመ ስለ ፍትህ የሚጮህ ወንድማችን አዋርድ በመሸለሙ ሸላሚ ድርጅቱንም እግዚአብሔር ያክብርልን እንላለን። የህግ ባለሙያዎች ማህበሩንም እግዚአብሔር ያበርታችሁ፣ ያጽናችሁ፣ ለ100ኛ ዓመት ያብቃችሁ እንላለን። ተሸላሚ ወንድማችንን፣ ተሸላሚ አጋራችንን፣ ተሸላሚ የሥራ ባልደረባችንን፣ ተሸላሚ መልካም የሆነውን መልካሙ ኦጎን እንኳን ደስ አለ እንላለን። እንግዲህ ይህ የምስራች መግቢያችን ነው። ወደሚቀጥለው እንዲህ ተሸጋገረን። በቅርቡ በአቋሙ መዋዠቅ ምክንያት ሐሳቦችን እየሰጠነው ታዬ ቦጋለ ነው። ታዬ ቦጋለን አስቀድሞ ሰዎች ሁሉ እንደሚወዱት በነገርነው ቃል እሱ ግን ይህንን ቃል ገሎ ማዳን አድርጎ አድኖ መግደልም አድርጎ ወስዶታል። በቅድሚያ እንግዲህ ሊቀ ትጉሃን ደረጀ ነጋሽ ወይም ዘወይንዬ በመባል የሚታወቁት ሰው የሃይማኖት አባት ናቸው። ሊቀ ትጉሃን የሚል ማዕረግ አላቸው። የእሳቸው ትልቁ ስራ መጽሐፍ ቅዱሳዊ እውነትንና የኦርቶዶክስ ቤተክርስቲያን አዋልድ መጽሐፍትን አንድምታዎች መተንተን፣ ክርስቲያኖች ወደ እግዚአብሔር መንግስት እንዲቀርቡ ማዘጋጀት፣ በኦርቶዶክስ እምነት ደግሞ ለስጋው ደሙ እንዲበቁ ማድረግና የመሳሰሉት ነገር ትልቅ ተልኳቸው ነው። ነገር ግን ሙአ ተዋህዶ የሚባል ከዚህ በፊት ስላነሳሁት አሁን ብዙ መሄድ አልፈልግም። ሙአ ተዋህዶ የሚባል ጸረ ተዋህዶ፣ ጸረ ሀገር የሆነ አፍራሽ የሆነ በድሮ አስተሳሰብ ላይ የተቸነከረ አመለካከት አለ። የዛ አቀንቃኞች በዛ ሴል ውስጥ ያሉ ሰዎች በአንድ ወይም በሌላ መልኩ ጊዜ እየጠበቁ ይናደፋሉ። እኔን ከነከሱና ከተናደፉ ሰዎች ሰሞንኛው ደግሞ ተረኛ፣ ብዙ ተረኞች አሉ። ተረኛ ሆነው የመጡት ዘወይንዬ ናቸው ወይም ሊቀ ትጉሃን ደረጀ ነጋሽ ናቸው። እና ያነሱት ነጥብ ታዬ ቦጋለ ካሉ በኋላ 3 መሰረታዊ ነገሮችን አስቀምጡ። አንደኛ የምናደንቀው ብለው ጀመሩና አድኖ መግደል የሚባል በጣም አደገኛ መርዘኛ የደብተራዎች አካሄድ አለ። የእኩያን ደብተራዎች፣ የመልካሞቹ ደብተራዎች አይደለም። አድኖ መግደል እና 3 መሰረታዊ ነገሮች አስቀምጡ። አንደኛው እንዲህ የወረደ የዘቀጠ በዚህ ደረጃ አሳፋሪ የሆነ የሚል አንድ ነገር አስቀምጡ። ሁለተኛ ቫምፓየር የሚባል ከደም ጠጭ ጋር የሰዎችን ደም በመጠጣት ከሚደሰቱ ሳዲስቶች ተርታ መደቡኝ። ሶስተኛው ደግሞ ለሆዱ ሲል፣ አራተኛ ለፖለቲካ ትርፍ ሲል የሚል ነገር አቅርበዋል። ብዙ ማለት አልፈልግም። ስለምን ስለ ታዬ ቦጋለ ከህዝብ ልብ ውስጥ የወጣን ሰው አሁን ብዙ መናገሩ የወደቀ ሳር ምሳር ይበዛበታል ስለሆነ መተው ይሻላል። ግን እንደው ለማስታወስ ያክል አንዳንዱን እንናገራለን። እንግዲህ ሲናገር መርዛማ ድንኳኖች ማለትም ክፉ የሆኑ እኩይ የሆኑ ደብተራዎችና በጎ የሆኑ ደብተራዎች ብሎ አነጻጽሯል። ታዬ ወንድሜ እንዴት ተሳሳት? ደብተራ ማለት እኮ ስድብ አይደለም። ደብተራ ማለት ሰው አይደለም። ደብተራ ማለት ትርጉሙ ድንኳን ማለት ነው። ስለዚህ እኩይ ድንኳንና እኩይ ያልሆነ ድንኳን አለ ማለት ነው። ይህ እንግዲህ ያለማወቅን የሚያሳይ ነው።
በሌላ መልኩ ታዬ ቦጋለ ሲናገር እንግዲህ ከሞዓ ጋር ለማያያዝ ከፋኖ ጋር ለማያያዝ ሙከራዎችን አድርጓል። ምንም ነገር አይሳካለትም። ምክንያቱም አካሄዱ አቋም የለሽ ስለሆነ ህዝቡ አንቅሮ የተፋው ሰው ነውና። ሌላው ቀርቶ ስለ ሞዓ አንበሳ ሲናገር ከሰሎሞን የመጣ አድርጎ ይናገራል። አይደለም። ሞዓ አንበሳ የይሁዳ ነው። ይሁዳ ዘምነገደ ይሁዳ፣ ከተማውም ይሁዳ ተብሎ የተሰየመ የያዕቆብ ልጅ ነው። የአንበሳ ደቦል ተብሎ ማዕረግ የተሰጠው። ስለዚህ በሕገ ልቦና ውስጥ የነበረ የምርቃት ስራ ነው። ይህንን በመከተል ነው እንግዲህ ኢየሱስ ክርስቶስንም የይሁዳ አንበሳ ብለን የምንጠራው። አይዞ አንበሳን አትጥላ፣ ብዙዎች አንበሳን ይጠሉታል። እኛ ኢትዮጵያውያን ደግሞ ለአንበሳ ክብር አለን። ከፒኮክ ይልቅ አንበሳን እንመርጣለንና አንበሳ ደግሞ ዘርና ሃይማኖት ሳይሆን አንበሳ የኢትዮጵያ ጀግንነትን የሚያሳይ ነው። በአውሮፕላኑ ላይ ሁሉ ሳይቀር አንበሳ አለ። በተለያየ ቦታ አናብስት ይታያሉና ይህንን በሌላ ባላወቅከው መልኩ ተረድተሃል። አንተ ልክኛ ለዘፋኞች ጥብቅና እንደቆምን አድርገህ ተናገርክ። ዳሩ አለመረዳት ነው እንጂ ለረጅም ዓመታት ዘፈንን ስንቃወም፣ መጠጥን ስንቃወም፣ የተለያዩ ቦታዎች ለምን መጠጥ ማስቀመጫ ይሆናሉ ስንል አይደለም ኮንሰርት ሲዘጋጅ፣ እንደዚሁም አንድ ዘፋኝ ሲሞት ቅድስት ሥላሴ ካቴድራል መንበረ ጸባዖት ላይ የተለየ አቀባበል የተለየ ክብር እየተሰጠው የቀብር ስነ ስርዓቱ ይለያል፣ ለምን በአጥቢያው አይቀበርም እያልን ስንሞግት የነበረው እኛ ነን። ስለኛ ብዙ ልንናገር አንፈልግም። ባይሆን አንተ ክርስቲያን ሲታረድ፣ አብያተ ክርስቲያናቶች ሲሰደዱ፣ መከራ ሲመጣ፣ ግፍ ሲደርስ የት እንደነበር ካላቅም፣ እኛ ግን አንተ ባልከው መልኩ ጅጅጋ ብትሄድ፣ ጎዴ ብትሄድ፣ ቀብሪ ዳህር ብትሄድ፣ ዳጋ ሀቡር ብትሄድ አለን፣ በሻሻ ብትሄድ አለን፣ ሐረር ብትሄድ አለን፣ ምስራቅ ሐረር፣ ምስራቅ ሐረርጌ፣ ምዕራብ ሐረርጌ ብትል አለን፣ ጨጎ ገብርኤል ብትል አለን። በተለያየ ቦታዎች ላይ ቀድመን ስለ ሁሉ የምንጮህነንና እንደው ትንሽ መለስ ብትልና ብታስተውል መልካም ነው። እኔ እንደውም ባይሆን አንተን አንድ ጥያቄ የሚጠይቅ አሁን ዳስጣን ላይ ልክ እንደዚሁ አፈጉባኤ ልሁን ብለ መንገድ ጠራጊ ልሁን ብለ እንደ ጮውከ ሁሉ ምን አለ ሌሎቹም ላይ እንደዚህ አይነት ሐሳብ ብታመጣ። እስከ ዛሬ ስንት ዘፈን ሲወጣ ዝም ያልክ፣ ምን ነው ዛሬ የዘፈን ተቆርቋሪ? እኛ ቀድሞም ቢሆን እያወገዝን ያለ ነው። አንተ ምን ነው ዛሬ ተቆርቋሪ ነኝ ብለህ መጣ እንዴ? ያወረቦሌ የሚለው ዘፈን አዲስ አበባ 4 ኪሎ ጀቲ ከሌሰ ዱፍቴ ሶከሲ እያለ በኦሮምኛ ሲሳደብ ምን ነው ዘርን ከዘርጋ መጤ አድርጎ ሲናገር አልገሰስከውም? ትላንትና መታ 4 ኪሎ አዲስ አበባ ትላለች እቺ ከዚህ እያለ በኦሮምኛ ሲዘፈን መቼም አፋን ኦሮሞኒ ቤተምኒ ተሪዮ ራፈተ ማለ ንራፈትን አዳኬት ቆቀኬት መቼም እንደ ካረሳ በስተቀር ኦሮምኛ ትችላለህ። 4 ኪሎ አዲስ አበባ ጀቲ ከሌሰ ዱፍቴ ሶከሲ ብሎ ሲናገር ለምን አልገሰስክም? መጤ የለም ሁላችንም አንድ ኢትዮጵያንን ለምን አላልክም? እኔ ላለው ጅማ የጋራችን፣ አክሱም የጋራችን፣ መቀሌ የጋራችን፣ ጎንደር የጋራችን፣ ጎጃም የጋራችን፣ ደቡብ የጋራችን፣ ሁሉም ቦታ የሁሉም ኢትዮጵያውያን ነው። አንዱ መጤ አንዱ ሌላ መሆን የለበትም። አንተ ግን ለመመሳሰል የሄድክበት አካሄድ እጅግ በጣም አሳፋሪ ነው። በተለይ ትላንትና የሆኑትን አባቶቻችንን ለመኮነን የሄድክበት አካሄድ ስህተት ነው። ሌላው አጼ ቴዎድሮስ ዳግማዊ ቴዎድሮስ የመጀመሪያው ቴዎድሮስ የዳዊት ልጅ ሳይሆን ንጉሥ ዳዊት ልጅ ሳይሆን አጼ ቴዎድሮስ ዳግማዊ ቴዎድሮስ የቋራው ካሳ መጽሐፍት ቤት ያልከው መልካም ነው። ግን ከሳቸው በፊት በ14ኛው መቶ ክፍለ ዘመን ከ1426 እስከ 1460 የነገሱት ንጉሥ ዘርዓ ያዕቆብ ቆስጠንጢኖስ በየአብያተ ክርስቲያናቱ መጽሐፍት ቤትን እንዲከፈት ያደርጉ ነበር። የቱ ይቀድም ይሆን?
የ1845 እስከ 60 ያሉት አጼ ቴዎድሮስ ወይንስ አጼ ዘርዓ ያዕቆብ? አንብር መስቀሌ በዲበ መስቀል ተብለው መስቀሉን በመስቀለኛ ቦታ ያስቀመጡት ታላቁ ንጉሥ አጼ ዘርዓ ያዕቆብ የቀደሙትን አባቶቻችንን እናከብር ይገባ ነበር። እንግዲህ ሀሌታ ቴሌቪዥን ወይንም ሀሌታ ሚዲያ ከዚህ በፊትም ቤተክርስቲያንን የሚነቅፉ ቤተክርስቲያንን የሚያዋርዱትን ሰዎች በማቅረብ ብዙ ስራ እየሰራ ይገኛል። እኛም ይሄንን ነገር በውስጥ ነግረናቸው ነበር። እንዲህ አይነት ቤተክርስቲያንን የሚነቅፉ ተሐድሶችን ባታቀርቡ ይሻላል ብለን ነግረን ነበር። ጋዜጠኛ ተሾመም እንግዲህ ጥሩ ነው፣ ሃይማኖቱ ፕሮቴስታንት ቢሆንም የፈለገውን ሃይማኖት የመከተል መብት አለው። ነገር ግን ከዘማሪት ሶፊያ ጋር በመሆን ደቂቀ እስጢፍን ለማዘጋጀት የከፈለው ዋጋ አውቃለሁና እንደዚህ አይነት ጸረ ቤተክርስቲያን አካሄዶች አግባብነት የለውም። ስለዚህ ተመሳሳይ ላባ ስላላችሁ አብራችሁ እየበረራችሁ ነው። ዘበርድስ ዊች ሃቭ ዘ ሴም ፊዘር ዊል ፍላይ ቱጌዘር ይላሉና ተመሳሳይ ላባ ያላቸው እርግቦች አንድ ላይ ይበራሉ ነውና እንግዲህ እኔ አንድ ነገር ብቻ እልሃለሁ፣ ብዙ ስላንተ መናገር አልፈልግም። ምክንያቱም የሚሰጡ ሐሳቦችን ተረርተ ወደ ንስሐ ተመለስ እንዳልል ሃይማኖትን ቀይራል ተብሏልና ምናልባት አንገተ ላይ ክር ስላሰርክ አይደለም እኮ እዛው ሀሌታ ላይ የሚቀርቡት እኮ ተሐድሶች የቤተክርስቲያንን አልባሳት ለብሰው ነው የሚቀርቡትና የተሐድሶ ሐሳባቸውን የሚረጩት። ስለዚህ ለመመሳሰል አንገት ላይ ክር ማሰሩ ሳይሆን በተግባር ስለ ቤተክርስቲያን መጮሁ ነው ክርስቲያንን የሚያሰኘው። ተጠመቅ ወደ ጸበልም እንዳለለ ጸበልን የምታምንበት አይመስለኝም። ስለዚህ አንድ ነገር እልሃለሁ፣ እባክህ ታዬ ከኢትዮጵያ ሕዝብ ጋር በይቅርታ ታረቅ። ይሄ ብቻ ነው የሚያዋጣ። ሙታናቸውን የቀብሩ ዘንድ ሙታንን ተዋቸው እንዳለ መጽሐፍ በቁም መሞት አግባብነት ስለሌለው አንተ ራስን በራስህ ገለሃልና ከኢትዮጵያ ሕዝብ ጋር ታረቅ። የኢትዮጵያ ሕዝብ የዋህ ነው። የኢትዮጵያ ሕዝብ ይቅርታ የሚያደርግ ነው። የጣሊያንን ሐውልት አቆሞ ከጣሊያን ጋር የሚበላ ሕዝብ ስለሆነ መሐሪ ሕዝብ ስለሆነ የኢትዮጵያን ሕዝብ አታሳዝነው። ያሳዘንከው ይበቃል። ስርዓት ያልፋል ታዬ፣ ስርዓት ያልፋል። የአጼ ኃይለ ሥላሴ ስርዓት አልፏል። የደርግ ስርዓት አልፏል። የኢህአዴግ ስርዓት አልፏል። የብልጽግናም ስርዓት ያልፋል። ምናልባት ዶክተር አብይ ስልጣን ይሰጡኛል